ዶክተር ሰይድ አህመድ እባላለሁ። በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዲጂታላይዜሽን ቲም አስተባባሪ ነኝ። ታምራት እባላለሁ። የዲጂታል ሄልዝ ቲም አባል ነኝ። ዶክተር ዘይኑ ዙቤር እባላለሁ። የአጥንት ቀዶ ሕክምና ስፔሻሊስት። ዶክተር አብዱራዛቅ አሊ እባላለሁ። የፕላስቲክ ሪኮንስትራክቲቭ እና ማይክሮ ሰርጀሪ ባለሙያ ነኝ። ዶክተር ኑሐሚን ሽመልስ እባላለሁ። በክሊኒካል ኢኖቬሽን ኤንድ ኳሊቲ ዳይሬክተር ኦፊስ ውስጥ የፔሸንት ሴፍቲ እና ኳሊቲ ኦፊሰር ሆኜ በመስራት ላይ ይገኛለሁ። እንደ ዲጂታል ሄልዝ እንደ ዲጂታል ቲም የተለያዩ የሰራናቸው ስራዎች አሉ። ለምሳሌ የተወሰኑ ሲስተሞችን ለማንሳት ሞክራለሁ። የመጀመሪያው ፔዲ ፋስት ካልኩሌተር የሚል ነው። እሱም ምንድነው ህፃናቶችን ሜንቴናንስ ፍሉድ የሚሰጣቸውን ፍሉድ ካልኩሌት አድርጎ የሚያስቀምጥ ነውና የነበረው ቻሌንጅ ምን ነበረ? ሜንቴናንስ ፍሉዶቹ ብዙ ጊዜ ይዘለላሉ። በቃ በኤጃቸው ወይ በኪሏቸው ይሰጥ ይባልና አይጻፍም እና በኋላ ነርሶቹ ሊሰጡ ሲሉ በጣም ይቸገራሉ። ካልኩሌት ማድረጉና ብዙ ያስቸግራቸዋል። ለእያንዳንዳቸው ካልኩሌሽን ማድረጉ በታይም ቴኪንግ ነበርና እሱን እኔም እዛ በምንሰራበት ወቅት ላይ ለምን ሶሉሽን አንፈልግለትም በሚል አክሰስ መደረግ የሚችል ኮምፒውተርም ላይ ስልክም ላይ በማንኛውም ቦታ ላይ ሆኖ አክሰስ ማድረግ የሚችሉትን ፋስት ፔዲ ካልኩሌተር የሚል ሰራንላቸው። ከዛ በኋላ ምንድነው ጀስት ዌቱን ብቻ ኪሎን ብቻ ሲያስገቡለት ካልኩሌት የሚደረጉ ነገሮችን ወደ 10 ኤሌመንቶች ይሆናሉ። እነሱን እንዳለ ካልኩሌት አድርጎ ባንዴ ይነግራቸዋል። ቀጥታ ያንን ሬጂስተር ማድረግ ይሆናል ማለት ነው። እዛው ላይ ደግሞ የተለያዩ ሰጀሽኖች አሉ። ኪሏቸው ለማይታወቁ ልጆች በእድሜያቸው ምን ያህል ሊሆን ይችላል የሚሉትን ሰጀሽኖችም እንዲያቀርብ አድርገን ዴቨሎፕ አደረግ ነው ማለት ነው። እኔ የሰራሁት የኖሌጅ ማኔጅመንት ሲስተም ሲሆን ከዚህ በፊት ሲስተሙ የዶክመንት አያይዛችን በወረቀት ነበር እና ያን በወረቀት የሚይዘውን ሲስተም ወደ ዲጂታል ነው የቀየርኩት። ከዚህ በፊት የነበረው ቻሌንጅ ምንድነው? የኖሌጅ ሀብ ሳይኖር በፊት ያው ዶክመንቶችን ማንኛውም ሰው በቀላሉ ሊያገኝ አይችልም። ምን ያስፈልጓል? ግዴታ ክፍሉ ላይ መሄድ ያስፈልገዋል ፊዚካሊ፣ ወይም ደግሞ ዶክመንቶቹን ፈልጉ ከሼልፍ ላይ ማግኘት ይፈልጋል። አሁን ግን ምንድነው ቀጥታ ወደ አለርት ዌብሳይት ላይ ሄዶ ኖሌጅ ሀብ የምትለዋን ተጠቅሞ በሰርች ሜተድ ወይም ደግሞ የዲፓርትመንቱን ሜኒው መርጦ ዶክመንቶችን የትኛውንም ዶክመንቶች የግቢውን ኤስኦፒውን ስታንዳርዶች የተለያዩ ጋይድላይኖችን በቀላሉ ማግኘት ያስችላል። መጀመሪያ ላይ ስንሰራ ኢንሲደንቶችን ኮሌክት የምናደርግበት ሜተድ ምን ነበረ? በወረቀት ወይም ፔፐር ቤዝድ በመጠቀም ነው። አሁን ግን ምን አደረገን? ይሄን ኢንሲደንት አፕሊኬሽን ዌብ ሰራን። ኢንሲደንትን ብቻ ሳይሆን ሪፖርት የሚያደርገው ሪስኮችንም፣ ሆስፒታል ላይ የሚከሰተው ሪስኮችንም ሪፖርት ያደርጋል። ወደ ውስጡ ስንገባ ደግሞ ኢንሲደንት ሪፖርቲንግ ፎርሙ ወደ 3 ኢንተርፌሶች አሉት ማለት ነው። የመጀመሪያው ኢንተርፌስ ምንድን ነው? ጤና ባለሙያዎች ሪፖርት የሚያደርጉባት ፎርም አለች። ያ ፎርም የደብሊውኤችኦ ሚኒመም ሞዴል የሚባለው እሱ ፎርም መሰረት ኢንሲደንቱ መች ተከሰተ፣ ስንት ሰዓት ተከሰተ፣ የት ነው የተከሰተው የሚለውን ቤዚክ የሆኑ ኢንፎርሜሽኖችን ይይዛል ማለት ነው። እነሱ ሞልተው ይልካሉ። እዚህ ጋር መናገር የምፈልገው ነገር ምንድን ነው? ሪፖርት በሚያደርጉበት ሰዓት አናኒመስ ነው። ማን ሪፖርት እንዳደረገ ማወቅ አንችልም ማለት ነው። ሪፖርቱ ሲመጣ አናኒመስ ይሆናል። በዚሁ ጤና ባለሙያዎች ሴኩሪቲ እንዲሰማቸው ሪፖርት ያደርጋሉ፣ ግን ማን እንደሆኑ አይታወቁም። ሁለተኛው ኢንተርፌስ ደግሞ የኳሊቲ ዳሽቦርድ ብንለው አለ። ወደኛ ጋር ሪፖርቱ ከመጣ በኋላ ሪፖርቱን እንከፋፍለዋለን ማለት ነው። ሃርም ሌቭሉን እናያለን። ሲቪሪቲ አሰስመንት ኮዱ ስንት ነው እንላለን። ሩት ኮዝ ተሰርቶለታል ወይ፣ ለሲስተም ዋይድ ለርኒንግ ተጠቅመነዋል ወይ የሚሉትን ነገሮች በእኛ በኩል ደግሞ የምንሰራቸው ነገሮች ስላሉ እነዚህ ፊል እናረጋለን፣ እንሞላለን ማለት። በሶስተኛ ደረጃ ወደ ማኔጅመንቱ የሚሄደው ይሄ ዳታ አናሊሲስ ተሰርቶ ወደ ማኔጅመንቱ ይሄዳል። ማኔጅመንቱ ኢሚዲየትሊ ማየት ያለበት ነገር ካለ ያያል። እኛ ግን እዚህ ጋር ሩት ኮዝ እንሰራለን ማለት። ስለዛ ሪፖርቲንግ ፎርሙ ኢንሲደንቶች በሳምንት ስንት አለ፣ በቀኑ ስንት አለ፣ በአመቱ ስንት አለ፣ ትሬንዱ እንዴት ነው፣ ሲቪሪቲ አሰስመንት ኮድ ስንት አለን፣ ምን ያህሉን ደግሞ ለሲስተም ዋይድ ለርኒንግ ተጠቅመነዋል፣ ሩት ኮዝ ስንት ያህል ሰርተናል የሚለውን ዘሆል ፒክቸር ያመጣልናል ማለት ነው። በዚህ መሰረት ያለውን ኢንፎርሜሽን በደንብ አድርጎ ካፕቸር አድርጎ አናሊሲስም ራሱ ሰርቶ ያመጣልናል። ይሄ ኢንሲደንት ሪፖርቲንግ ሲስተም ምን ጠቀመን ወይም ምን የተሻለ ነገር አለው ከፔፐር ቤዝዱ ስንል፣ ፔፐር ቤዝዱ አንደኛው ኢዝሊ አክሰሲቢሊቲ ነው። ያው ኢንሲደንት ሪፖርቲንግ ፎርሙ በተለያዩ ሰርቪስ ኤሪያዎች ላይ በጉግል ፎርም የተቀመጠ አለ። ስካን ያደርጋሉ። ያኛውን ፎርም ስካን አድርገው ኪውአር ኮድ አላቸው። ኪውአር ኮዱን ስካን ያደርጋሉ። ከዛ በኋላ ኢሚዲየትሊ ቀጥታ ወደኛ ይመጣል። ይሄን ስናይ ምንድነው አክሰሲቢሊቲው
በጣም ለነሱ ቅርብ ነው። ድሮ ወረቀት ፈልገው ምናምን ነበር የሚያደርጉት። አሁን ግን ኢዝሊ ስልካቸውን በማውጣት ስካን ያደርጋሉ፣ ዜን ሪፖርት ያደርጋሉ። በሁለተኛ ደረጃ ስናይ ደግሞ በጣም ፍጥነቱን ጨምሮልናል። ድሮ ጤና ባለሙያዎች በወረቀት ጽፈው ሱፐርቪዥን ሄደው ከዛ ወደኛ ነው የሚመጡት። አሁን ግን ፍጥነቱን ጨምሯል። ቀጥታ ወደኛ ነው የሚመጣው ማለት ነው ያ ሪፖርት። ሌላው ጥቅሙ ምንድነው? አናሊሲስ ነው። አናሊሲስ ስንሰራ ድሮ ወረቀቶችን ደምረን ቀንሰን ይሄን ያህል ነው ብለን ኤክሴል ላይ ያስገብተን ነው የምንሰራው። አሁን ግን ራሱ አናሊሲስን ሰርቶ ያለውን ትሬድ ያሳየናል ማለት ነው። ሌላኛው አንደኛውና ዋነኛው ምንድነው? አናኒመስ ነው። ለጤና ባለሙያዎች እንትና ብሎ ስለማይገልጽ በደንብ የሆነ ሴፍቲ ይሰማቸዋል። ማን እንደላከ አያስታውቅም። በዚህ መልክ ነው ማለት ነው። የመጨረሻው ብዙ ጥቅሞች ቢኖሩትም የመጨረሻው ደግሞ ለኳሊቲ ኢምፕሩቭመንት በደንብ ከስራችንም ጋር ይያዛልና ኢሚዲየት የሆነ የኳሊቲ ኢምፕሩቭመንት ስራዎች እንድንሰራ ሊደርሺፑም ቶሎ ኢሚዲየት አክሽን የሚያስፈልጋቸውን ነገር አይቶ ሪስፖንስ እንዲሰጥ ለማድረግ ይጠቅማል። በዚህ ምክንያት የኢንሲደንት ሪፖርቲንግ ፎርሙ በጣም የተሻለና ስራችንን አቅልሎልናል፣ ከዘመኑ ጋር እንድንሄድ አድርጎናል ማለት ነው። ሕክምና መሳሪያዎችን በሀገር ውስጥ ማምረት የሚል ፕሮጀክት ሲሆን በዚህም የአጥንት ሕክምና መሳሪያዎችን እና የልብ መመርመሪያ የስቴቶስኮፕ የሚባለውን እነዛን መሳሪያዎች አልቼ የአጥንት ሕክምና መሳሪያዎችን በማጣት ታካሚዎች ሲግሏሉ ሳይ የአጥንት ሕክምና መሳሪያዎችን ለምን እዚሁ አናመርትም ሀገር ውስጥ በሚል ሀሳብ የተነሳ ነው የጀመርኩት። ሆስፒታልን አለርት ሆስፒታልን መጥቼ በማነጋገር በአለርት ሆስፒታል ድጋፍ ደብዳቤ ጻፊነት ወደ አህሪ ከአህሪ ደግሞ ግራንድ ቻሌንጅ ኢትዮጵያ ተወዳድሬ 2 ግራንቶችን በማሸነፍ የመጀመሪያዎችን 2 መሳሪያዎች በዛ ግራንት ሰርቻለሁኝ። ይህ ፕሮጀክት በአሁኑ ሰዓት ስኪል ኢትዮጵያ የሚባል በስራና ክህሎት ሚኒስቴር ያለ ፕሮጀክት ውስጥ ታቅፎ ናሙናውም ድጋሚ ተመርቶ እንደገና የናሙና ብዛትም ጨምሮ ወደ 10 ያክል ምርቶች ደርሷል ማለት ነው። በሕክምና መሳሪያው በኩል ሲስተም ኢዲዲ ካልኩሌተር ነው። እሱ ደግሞ ምንድነው? በማዋለጃ አካባቢ ላይ የሚጠቀሙት እናቶች እርጉዝ ሲሆኑ ቀጣይ መውለጃ ጊዜያቸው መቼ ነው የሚሆነው፣ አሁን እርግዝናው ምን ያህል ጊዜ ደርሷልና የሚሉ ነገሮችን እነሱን ማኑዋሊ ነው የሚሰሩት እና ማኑዋሊ ሲሰራ አስቡት፣ እርግዝና ላይ የሚከታተሉ እናቶች በጣም ብዙ ናቸው። እነሱን ቶሎ እያዩ ያንን ካልኩሌሽን መሀል ላይ መስራት በጣም ሰዓት ይወስዳል። እነዚህን ነገሮች ልክ የእናትየውን መቼ እርጉዝ ሆነች የሚለውን ሲያስገባለት ያሉ ቀሪ ነገሮች እንዳለ ካልኩሌት አድርጎ እንዲያስገባ፣ በአልትራሳውንድም ከሆነ ልክ የአልትራሳውንዱን ሲያስገባለት ራሱ ካልኩሌት አድርጎ ኔክስቱ መቼ ነው የምትወልደው የሚለውን እንዲሁም ደግሞ ምን ያህል ጊዜ ሆኗታል አሁን እርግዝናው የሚሉትን ነገሮች እንዲያሳያቸው አድርገን የተሰራ ሲስተም ነው ማለት ነው። በዛ መልኩ በሩትን ወረፋዎችን በተወሰነ መልኩ መቀነስ ችለናል። በዲጂታል ሄልዝ ላይ የሰራሁት አድሚሽንና ዲስቻርጅ ነው። ይህን ሲስተም ደግሞ የሚጠቀሙት ያው የላይዘን ክፍል ናቸው። ኒው ፔሸንት አድሚት ሲያደርጉ ሬጅስተር ያደርጉበታል። ከዛ በኋላ ሬጅስተር ከተደረገ እስከ አድሚሽን ያለውን ታይም እዛው ላይ ያደርግና ዲስቻርጅ ያደርጋል። የሪፖርቲንግ መተዱ ሲስተሙ ራሱ ይሰራላቸዋል። አይ ቲንክ ከዚህ በፊት ሲሰሩበት የነበረው በኤክሴል ላይ ነበር እየመዘገቡ አፕሊኬሽን ይገጥማቸዋል። አንድ ፔሸንት 3-4 ቦታ ሪፖርት ይደረጋል። ይሄ ሲስተም ግን አንዴ ሬጅስተር ከተደረገ ሁለተኛ ሬጅስተር ማድረግ አያስፈልገውም። ቀጥታ ስሙንና ከዚህ በፊት የነበረውን ሂስትሪ ይወስዳል። ከዛ አድሚት ያደርገዋል። ከዛ በኋላ ዲስቻርጅ ይሆናል። ዲስቻርጅ ሲደረግ ያንን ለሪፖርት ይደረጋል። የዲስቻርጅ ስታተሱን እና ላይዘን የሚጠቀምበትን የሪፖርት ሜተድ ሁሉንም ያሟላ የያዘ ሲስተም ነው። በተጨማሪም ከባህላዊ ሕክምና ደግሞ የተለያዩ እጽዋቶችን በመቀመር የአጥንት ሕክምናን ቶሎ አጥንት ስብራትን ቶሎ ለማዳን የሚያስችል እንሰት የተባለን ሀገራችን በባህሉ ለሕክምና የሚጠቀሙበትን እንሰትን ያንን ተከታትሎ ታካሚዎች ሲወስዱት በማየት ስብራትን ቶሎ ያድናል፣ የማይድኑ ስብራቶችን ጭምር ያድናል የሚለውን ክትትል በማድረግ ያንን እውቀት ከማህበረሰቡ በማግኘት ወደ ዘመናዊ እንዲገባ ደግሞ ወደ አህሪ በመውሰድ ከአህሪ ሳይንቲስቶች ጋር በጋራ በመስራት አምና አንድ ፔፐር በፍሮንቲርስ የሚባል የሪሰርች ማሳተሚያ መጽሔት ላይ በጋራ አሳትመናል። ሁለተኛ ዙሩን የዛኑ የእንሰትን ለማሳተም አሁን
ጫፍ ላይ ደርሰናል። ከቀናት በኋላ ይታተማል። እሱም ሌሎችም የካንሰር መድኃኒቶችም ተብሎ የሚሰጡ መድኃኒቶችም ላይ ምርምር እያደረግን ነው ያለነው። ሌሎች ቁስል ማድረቂያ እንደ አንቲባዮቲክ አልድን ላሉ ቁስሎች ማድረቂያ የሚሆን ከባህል መድኃኒቶች የተቀመሙ ከእጽዋቶች የተቀመመ ዱቄት ፓውደር በማምረት ታካሚዎች እንዲጠቀሙ የሚያደርጉትን እዛ ላይ ምርምር በማድረግ ሳይንሳዊ መንገድ ተከትሎ እንዲሰራ ደግሞ እሱንም ከአህሪ ጋር ከትራዲሽናል ሜዲሲን ዲፓርትመንታቸው ጋር እየሰራን ያለ ነው ማለት ነው። ምርቶቹ ከስራና ክህሎትም አልፈው በጠቅላይ ሚኒስትር ጽሕፈት ቤት ያገኙ ራሳቸው ጠቅላይ ሚኒስትሩ ራሳቸው በፌስቡክ ፔጃቸውም ያጋሯቸው የሕክምና መሳሪያዎችን ስኪል ኢትዮጵያውያን በተለይ አጋርቷቸው በጠቅላይ ሚኒስትር ጽሕፈት ቤትም በራሳቸው በጠቅላይ ሚኒስትሩ ፔጅ በፌስቡክ ፔጅ አጋርተዋቸው የነበሩ ናቸውና እዛ ላይ መመልከት ይቻላል። ሌላኛው ኪዋይ ማኔጅመንት የተሰራ አለ። ኪዋይ ማኔጅመንት ምንድን ነው? የተለያዩ ኪዋይ ፕሮጀክቶች አሉ። ስለዚህ እነሱ ፎሎ የሚደረጉበት ጀስት ማኑዋሊ ነው የነበረው። ስለዚህ ይሄ ዲፓርትመንት እነዚህ ሰርቷል ተብሎ ማኑዋል ይሰበሰቡና የሆነ ሰዓት ላይ ፕሮግረሳቸውንም ሲፈለግ ትንሽ ማኔጅ ለማድረግ በጣም ያስቸግር ነበር። ስለዚህ እሱን ዲጂታላይዝ እናድርገው ብለን ስናስገባው ምን አደረግን? አንደኛ በየጊዜው በየወሩ ነው የሚሰራው። በየወሩ የሚገቡትን እነዚህን ዲጂታል የኪዋይ ፕሮጀክቶችን እያንዳንዳቸው ሬጂስተር እንዲደረጉ አደረግን። ስለዚህ አንድ የሬጂስተር ከተደረገ በቀጣይ ወሩ ላይ ያንን ፍሎን ያሳየናል። ስለዚህ ማፑ ላይ ፕሮግረሳቸው እንዴት ነው፣ የትኛው ክፍል ነው ኳሊቲው ላይ ኢምፕሩቭመንት ያለው፣ የተያዘ ፕሮጀክት ላይ የትኛው ክፍል ነው ደግሞ ደካማ ውጤት ያለው የሚሉትን ቶፕ ቴኖችን እያደረገ ኦርደር እያደረገ ያሳየናል። ፕሮግረሶችን ደግሞ ትሬንዶችን በማፕ እያደረገ ያሳየናል እና በቀላሉ ኢዚሊ ፒክ አድርጎ ለማኔጅመንት ያሉትን ነገሮች ለመውሰድ ቀለል አድርገን የሰራነው ሲስተም አለ ማለት ነው። ሌላ በተጨማሪ ሶስተኛ ሲስተም ኪዋይ ማኔጅመንት ሲስተም ይባላል። አይ ቲንክ ከዚህ በፊት ምናልባት ኪዋይ ፕሮጀክቶች ሲሰሩ የተለያዩ ቱሎች ይጠቀማሉ እና በወረቀትም ሊሆን ይችላል ፊዚካሊ ኩዌሽነሮችን መሰብሰቢያ ከዛ አናላይዝ ማድረግ የተለያዩ ሲስተሞች ይጠቀማሉ። አሁን እኛ ምንድን ያደረግነው ያው ኪዋይ ማኔጅመንት ሲስተም የሚል ዲቨሎፕ አረግን እና እዛ ላይ ኩዌሽነሮችን ይሰራል። ሁለት አይነት ኩዌሽነሮች ይሰራል። አንደኛው ሴኩርድ ነው፣ ዩዘር እና ፓስወርድ የሚፈልግ አለ። ሁለተኛው ደግሞ ፐብሊክ ነው። ኦሬዲ ሊንክ ይሰጣቸዋል። ያንን ኩዌሽነር ፐብሊክሊ ሼር አድርገው ማንኛውም ሰው ያንን ኩዌሽነር ይሞላል ማለት ነው። ከዚህ በፊት በነበረው ያው አናላይዝ ሲደረግ ምናልባት የምታውቁት ከሆነ በኤክሴል በጣም ረጅም ሰዓት ይፈጃል እና እያንዳንዱን ኩዌሽነሮች አናላይዝ ለማድረግ የሚወስድብንን ጊዜ ራሱ ሲስተሙ በፈለግነው ሰዓት እና በፈለግነው ታይም ላይ አናላይዝ አድርጎ ሪዛልቱን በዚህ መልኩ ነው ብሎ በቻርት እና በተለያዩ ግራፊክስ በዳሽቦርዶች መንገድ ያሳየናል ማለት ነው። ሌላኛው ደግሞ የኮምፕላያንስ ማኔጅመንት ሲስተም ነው። እሱ ደግሞ ከተለያዩ ክፍሎች ላይ የሚመጡ የተለያዩ ቅሬታዎች አሉ። ስለዚህ እነዛን ቅሬታዎች በምን መልክ ነው ሃንድል የሚደረገው የሚለውን ስናይ መጀመሪያ ሲሰራ የነበረው በወረቀት ነው። ስለዚህ ወረቀት ላይ ይመዘገባል። ከዛ በኋላ እንዲያደረገ የሚለው ለአንድ ቀን ሶሉሽን ሊሆን ይችላል። በነጋታው ግን ያ ኢሹ ያልተፈታ ኢሹ ካለ ትንሽ እስከ መች ድረስ ሄደ፣ ምን አይነት እርምጃዎች ተወሰዱለት የሚሉትን ለመከታተል ወረቀት ላይ ሲሆን ብዙ አዳጋች ነበር። ስለዚህ እሱን ለማሻሻል አንደኛ ወደ ምን ተቀየረ? ወደ ኤክሴል ተቀየረ። አንድ ስቴፕ ማለት ነው። ኤክሴል ላይ ተደርጎ የተወሰነ መልኩ ፎሎ መደረግ ጀመረ። ግን ስቲል ኤክሴሉ ማኑዋል ስለሆነ በጣም ቻሌንጂንግ ነው። ስለዚህ ለሱ ኮምፕላያንስ ማኔጅመንት ሲስተም የሚል በአለርት ሆስፒታል ላይ ዴቨሎፕ አደረግን። ያ ምንድነው የሚያደርገው? በተለያየ ክፍል የሚመጡ ኮምፕላያኖች አሉ። በኪዋር ኮድ የሚመጡ አሉ። በፎን በአጭር የስልክ ቁጥራችን ተደውሎ በኮል ሴንተር በኩል የሚመጡ አሉ። በሰጀሽን ቦክሶች የሚመጡ አሉ። ኢንዲቪዥዋል በአካል እየመጡም ቅሬታ የሚያቀርቡ አሉ። እነዚህን ነገሮች በሙሉ ምን ያደርጋል? ሰመራይዝ ያደርግና ሲስተሙ ላይ ይገባል ማለት ነው። ከዛ ሲስተሙ የራሱ የሆነ የሚከታተልበት አለው። አንደኛ ታይሞችን ይቆጣጠራል። ለምሳሌ ያልተፈታ ኢሹ ሲሄድ ምን ያህል ሰዓት ፈጀበት፣ ምን ያህል ጊዜ ቆየ የሚለውን ራሱ ይወስዳል። ሁለተኛ ደግሞ አላርም ያደርጋል። ለምሳሌ ያልተፈቱ ኢሹዎቹ ነው ሰዓታቸው እያለቀ ከሆነ ይህን መፍታት ላለባቸው አካሎች አላርም ያደርጋል። ቢጫ አላርም ያደርግላቸዋል።
ሳይፈቱት ከቆዩ ደግሞ ቀይ አድርጎ ያሳያቸዋል ሰዓታቸው ካለፈና በዛ መልኩ ያው ኮንሰርንድ ሆነው እነዛን ኢሹዎች እንዲፈቱ ያደርጋቸዋል። ከዛም ከነሱ አልፎ ደግሞ ለምሳሌ ሱፐርቪዥን በዋነኛነት ይጠቀመዋል። ሱፐርቪዥን የሚመጡ እንትኖችን ኮሌክት አድርጎ ከሱ አቅም በላይ የሆኑ አንዳንድ ኢሹዎችን ደግሞ ለሌላ አካል ወይም ደግሞ ከሱ በላይ ላሉት ለሜዲካል ዳይሬክተር ወይ ደግሞ ለሲኦ ሊሆን ይችላል ለነሱ ማስተላለፍ ይፈልጋል። የዛኔ ምን ያደርጋል? እስካሌት ያደርገዋል ማለት ነው። ስለዚህ ይሄ ኢሹ ከኔ በላይ ስለሆነ መፈታት አለበት ብሎ ወደ እነሱ እስካሌት ሲያደርገው እነሱም ጋር ሲስተሙ ላይ ደርሳቸዋል። ስለዚህ አይተው እነሱም ኦኬ ይሄ ኢሹ በዚህ መልኩ መፈታት አለበት የሚለውን ሪስፖንድ ያደርጋሉ። ሰርቲፊኬት ጄኔሬተር ነው የሰራ ነው። እሱም ምንድነው አብዛኛው ጊዜ የተለመደው ሰርቲፊኬት እንዴት ነው? ካርድ ይዘጋጅለታል። ከዛ በኋላ እሱ ካርድ ላይ ካርዱ የሚወጣውን ወጪ አስቡት። ስለዚህ አሁን እኛ ጋር ሰመር ካምፕ ነበረ። ስለዚህ ሰመር ካምፕ ላይ የተሳተፉ ወደ 500 እና ከዛ በላይ የሚሆኑ አካላት ነበሩና ለነሱ ባለሙያዎች ሰርቲፊኬቶችን ለመስጠት አስቡት የሚያስፈልገውን ምን ያህል ወጪ እንደሚያስወጣ ለካርዶቹ። ከዛም በኋላ ደግሞ አድሬስ ለማድረግ ደግሞ ሰዎቹን ፈልጎ መስጠት ራሱ ደግሞ ሌላ ቻሌንጅ ነው። የማይወስድ ይኖራል፣ መሀል ላይ የሆነ ስራ ቢዚ ይሆናሉ ምናምንና እነዚህን በዲጂታል ሶሉሽን ለምን አናዘጋጅ የሚል ያሰብ ነው። ስለዚህ ምንድነው ሲስተማችን ላይ ሰርቲፊኬቶቹ ክሬት ይደረጋሉ። ስለዚህ ፎርማቱ ይገባል፣ በምን መልኩ የኛ አርማ ይገባል፣ ኮንቴንት ምን መያዝ አለበት የሚለው እዛው ሲስተሙ ላይ ነው ሰርቲፊኬቱ የሚሰራው። ከዛ በኋላ የተሳታፊዎቹ ስም ሊስት ይገባል፣ ኢሜይላቸው ራሳቸውም ሬጂስተር ማድረግ ይችላሉ። ኮሌክት ተደርጎም ደግሞ ሬጂስተር ይደረጋሉ። እነዛ ሬጂስተር የተደረጉት በሙሉ ማለት ነው ልክ እዚህ ሰርቲፊኬቱን የሚሰጠው ባለሙያ ኮንፊርም አድርጎ ሲያረጋግጥ ምን ያደርጋል? ለነዚህ ሴሌክት ያደርግና ሁሉንም ከሆነ ለሁሉም ሴሌክት ያደርግና ጀነሬት ሰርቲፊኬት ይለዋል። ያኔ ሰርቲፊኬቱን ጀነሬት አድርጎ በየስማቸው ያደርግና ለሁሉም በየኢሜይላቸው ይልከዋል ማለት ነው። ስለዚህ በቀላሉ አንደኛ አክሰሲቢሊቲ ያለው ሁሉም በያለበት ሆኖ ሊደርሰው ይችላል ሰርቲፊኬቱ። ሁለተኛ የወረቀት ወጪዎቻችንን እንቀንሳለን። ከዛ እነዚህ ወረቀቶችን ለማዘጋጀት የሚፈጀውን ረጅም ጊዜ እነዚህ ነገሮችም እንቀንሳለን ማለት ነውና በዚህ መልኩ አስተካክለናል እሱ ላይ ማለት ነው። ሌላኛው ደግሞ የሃንድ ዋሺንግ ሲስተም ነው። እሱ ምንድነው? ጀስት ደብሊውኤችኦ ያወጣው የሃንድ ዋሺንግ የተለያዩ ስቴፖች እና መከተል ያለባቸው ህጎች አሉ። ስለዚህ እነሱ ተግባራዊነታቸው እንዴት ነው ኮሌክት የሚደረገው? በፊት የነበረው ወረቀቶች ይሰራጫሉ በየክፍሉ። ስለዚህ ሁሉም የክፍል ኃላፊ እነዛን ወረቀቶች ይወስዳል። ከዛ በየክፍሉ ምንድነው የሚያደርገው? ሐኪሙን ያያል፣ ወይም ደግሞ ነርስም ከሆነ የሚሰራው ባለሙያ እሱን ያያል። ከዛ ያይና ልክ በተጠቀመ ሰዓት በምን ተጠቀመ፣ አልኮል ተጠቅሟል ወይስ እጁን ታጥቧል በሳሙና የሚሉትን ነገሮች እያንዳንዳቸውን ማኑዋሊ ዶክመንት ያደረጋል። ከዛ ዶክመንት ይደረግና የአስቡት ወደ 20 ምናምን ያሉ ክፍሎች ይሰበሰባሉ። ከዛ በኋላ እነሱ ተሰብስበው ይመጡና እዚህ ምን ይደረጋል? ከእንደገና ካልኩሌሽን ይገባል። ስለዚህ እያንዳንዳቸው ክፍል ካልኩሌሽን ይሰራለታል። ቶታሉን ደግሞ ለማግኘት ደግሞ የ20ዎቹን ክፍል ደግሞ ከእንደገና ሌላ ካልኩሌሽን ይሰራለታል። እና እነዚህ ነገሮች በጣም አድካሚ ናቸው። ኮንቲኒየስም ለመቀጠል በጣም ቻሌንጅ ያደርጋሉ። ባለሙያውንም ወረቀት ሁሌ ሙላ ማለት በጣም ቻሌንጅ ስለሆነ በዲጂታል ሶሉሽን ለምን አናስብለትም በሚል ሃንድ ዋሺንግ የምትል አፕሊኬሽን ሰራንላቸው። እሷም ምንድናት ለዩዘሮቹ የምታደርገው ይቺን በየክፍሉ ላሉት ይሰጣቸዋል አክሰሱ። ስለዚህ ሁሉም ይሄ የሚሞላ አካል ያችን አክሰስ ያደርጋል። ልክ በቀላሉ ቲክ ነው የሚያደርጉት። ልክ ቲክ ሲያደርጉ ቶታሉን እዛው ካልኩሌት እያደረገ ያሳያቸዋል ምን ያህል ፕሮግረስ አለው። ገና የካልኩሌሽን መደመር መቀነስ ሳያስፈልገው እነሱ ገና በሞሉ ቁጥር ከጎን ላይ ቁጥሩ እየጨመረ ፐርሰንታቸው ኮምፕሌንስ ፐርሰንታይላቸው ስንት እንደሆነ እዛው ላይ ያሳያቸዋል። የራሳቸውን ክፍል አንደኛ ክፍሎቹ የራሳቸውን ኢምፕሩቭመንት ለማሻሻል ይሄ በጣም ይጠቅማቸዋል ማለት ነው። ሁለተኛ ሁሉም ክፍሎች ሲልኩ ሰብሚት ነው የሚያደርጉት። ስለዚህ የሚመጣ ፔፐር የለም መቶ የሚያስገባ ከዛ በኋላ ተደምሮ እና የሚፈጁ ጊዜዎቹን ቀጥታ ሰብሚት ሲያደርጉት አውቶማቲካሊ እዚህ ኳሊቲ ቲም ላይ ለሚቆጣጠሩት ማለት ነው የሁሉንም ክፍሎች ሰምራይዝ አድርጎ የየክፍሎችን እና ቶታሉንም ምን ያህል አለ የሚለውን ያመጣልናል። ከዛ በየፊልተሮቹም ደግሞ ብዙ ፊልተሮች አሉት። ለምሳሌ ክፍተት ወይም ዘቅ ያለ ፐርሰንት ያመጡ ክፍሎች ላይ ምን ጋር ነው ክፍተታቸው የሚለውን ለማየት ፊልተሮቹን ተጠቅመው ከዚህ ቀን እስከዚህ ቀን ያለ ሚል የሚመርጡት አለ። ከዛ ደግሞ ክፍሎችን እያንዳንዳቸው የትኛው ክፍል ላይ ነው የሚለውን ይመርጣሉ እና ምን ላይ ነው ክፍተት ያለባቸው እነዚህ ሃንድ ዋሺንግ ከ5 ስቴፖች ውስጥ ምን ጋር ነው ክፍተት አለ የምትለው ላይ መርጠን ስናደርገው ኤግዛክትሊ የዛን ክፍተት በደንብ ያሳያል ማለት ነው። እና ይሄ ለክፍሎቹም
አድቫይስ ለማድረግ ያሉ ክፍተቶችን ቶሎ ፒክ አድርጎ ወደ ስራ ለመግባት ትልቅ የሰራው ስራ ነው እና በጣም ኢኖቬቲቭ ሆኖ በደንብ አቃሉላቸዋል ስራ ተግባር ላይ የዋለ ማለት ነው። አለርት ሆስፒታል ነው የምሰራው። በየጊዜው ታካሚዎቻችን ከቀዶ ጥገና በኋላ የተሳካ ቀዶ ጥገና ተደርጎላቸው ወደ ቤታቸው ከሄዱ በኋላ ክትትል ላይ የምንቸገርበት ሁኔታ አለ። እዛ ላይ አሁን እየሰራንበት ያለ የዲጂታል ፕላትፎርም አለ። ታካሚዎች ከቤታቸው ሳይመጡ ዲጂታል ፕላትፎርም በመጠቀም ኤአይንም በማስገባት ስለ ጤናቸው ሁኔታ የምንከታተልበት ኢኖቬሽን ያካተተ ዲጂታል የጤና ስርዓትን መስራት የሞከርን ያለ ነው። ልክ እንደዚሁ ክሊኒካል ኢኖቬሽን በመጠቀም የሚያጋጥሟቸውን ቻሌንጆች እንድትፈቱ ጥሬን አቀርባለሁኝ። ያው አገራችንም ሆነ የጤና ስርዓቱ ማደግ የሚችለው እንደዚህ አይነት ዲጂታል ሄልዝ ፕላትፎርም በመጠቀም ኢኖቬሽኖችን በመጠቀም ኤአይን በመጠቀም ነውና ይህንን ነገር ሁላችሁም እንድታሳኩ በዚህ አጋጣሚ ጥሬን አቀርባለሁ። በዚህ ክሊኒካል ፎረም ላይ የተሳተፋችሁ የጤና ባለሙያዎች፣ ስታርታፖች፣ ኢኖቬተሮች ሁላችሁንም ላመሰግን እወዳለሁ። አመሰግናለሁ።